ያን ጊዜም ይረዳቸው ዘንድ ቸር መልአኩን ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ መርከቡን በእጁ ይዞ ሳበው። በመርከቡም ውስጥ ያሉትን ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳ ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ፣ ከባህር ሞገድ ያድናቸዋልና። ቅዱስ ሚካኤልን ከፍ ከፍ ያደረገውን ሕዝቡን በመታደግም ስሙን ያከበረ እግዚአብሔርን አመሰገኑ። እነርሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን መታሰቢያቸውን ዝክሩን ሲያደርጉ ኖሩ። የዚህ የገናና መልአክ አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ፈጽሞ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔም አገልጋዩን ከነፍስና ከሥጋ ሕማም በክፉ ጥላ ይሰውረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት እናምናለን። በዚህ በኅዳር በ12 ቀን የሰማያውያን ሰራዊት አለቃና ክብር የሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር ዙፋን አጠገብ የሚቆም ስለ ሰው ልጆች የሚማልድ የመቅደሱን የመላኩን የቅዱስ ሚካኤልን የበዓሉን መታሰቢያ ቀን ናት። ይህም ለነዌ ልጆች ለኢያሱ በታላቅ ክብር ሁኖ በንጉሥ ጭፍራ በአምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድርም ላይ ወድቆ ሰገደለት። እርሱም ጌታዬ ሆይ ከእኛ ወገን ነህን? ወይስ ከጠላቶቻችን? ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንድ ነን። በዚህ ቀን አማሌቅ በእጅህ እንጥለዋለን፣ በኢያሪኮም አንተን አነግሳለሁ አለው። ይህ መልአክ ከሰማያትና ከቅዱሳን ጋር ባለ መለየት ገድላቸውን እስኪፈጽሙ ድረስ ያጸናቸዋል፣ ትዕግስትንም ይሰጣቸዋል። በዚህ መልአክ ስም በየወሩ በ12 ቀን በማጠጣት ዝክሩንና መታሰቢያውን አድርጉለት። ምጽዋትንም ስጡ። እርሱ ስለ ምድር ፍሬዎችም፣ ስለ ዝናብና ስለ ወንዝ ውሃዎችም፣ ስለ ምሕረት ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና። ከዚህ የመልአኩ የቅዱስ ሚካኤል ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ለሁሉ የምትራራ ጨካኝ ያይደለ አንተን መልአኩን ሰላም እላለሁ። ጌታዬ ሚካኤል የምልህ እኔን በረድኤትህ ጥላ ከጠዋት እስከ ማታ ከክፉ ነገር ሁሉ ሰውረኝ። ከልጅነቴ ጀምሮ ጠብና ክርክር እፈራለሁና መኖሬን በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ሆይ ደስ በሚያሰኝ በመዓዛ ባለው በቅዱስ ሚካኤል እንደ ብርሌ በጠራ አደባባይ ዛሬ ለመገለጥ ሰላም እልሃለሁ። ስለዚህ በአርያም ያለ ከልዑል መሰዊያ መካከል የሚገኝ ፍጹም እሳት ቅዱስ ሚካኤል በአንተ ልመና መጥቶ ኃጢአቴን እሾህ ያቃጥል ዘንድ እሻለሁ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁልጊዜ ተረጋጊ። ጨርሻለሁ፣ እሄዳለሁ።
እንደ አንቺ እያለሽ በቀር በዚያን ጊዜ እመቤቴ የሚያገለግሉ አእላፍ መላእክት እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል መምህራን ሐዋርያት፣ ጻድቃን፣ ሰማዕታት፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈና ያጻፈ ያነበበው ወደ አማርኛ የተረጎመው የንባቡን ቃል በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አይ ቅዱስ